እና የዮሐንስ ወንጌልም ይሄንን ሲነግረን ዮሐንስ በዚህ አጋጣሚ ወንጌላዊ ዮሐንስ ከአራቱ ወንጌላውያን ለየት ያለ አቀራረብ ያለው ጸሐፊ ነው። the fourth gospel የሚባለው አራተኛው ወንጌል የሚባለው ቴዎሎጂካል ኢንሳይት የሚሰጠን ሲጀምር ከአዳም አይጀምርም ወይም የአብርሃም ልጅ የዳዊት ልጅ እያለ አይደለም የሚጀምረው። ዓለም ከመፈጠሩ በፊት ከኢተርኒቲ ውስጥ እያለ ጌታ ኢየሱስ በኢተርኒቲ ውስጥ ነበረ ጌታ ኢየሱስ። ስለዚህ በመጀመሪያው ቃል ነበረ ብሏል። in the beginning ይለዋል። መጀመሪያ ቃል ነበረ። ግሪከኛው መጽሐፍ ቅዱስ ኤናርኼ ሄን ሆሎጎስ ይለዋል። ነበረ የሚለው ቃል በግሪክ ኢምፐርፌክት ቴንስ ይባላል። ይሄ የሚያመለክተው በመጀመሪያ ጌታ ኢየሱስ ተከሰተ፣ መጣ፣ ሆነ አይደለም የሚለው። በመጀመሪያ የሚባለው ታይም ክሊክ ማድረግ ሲጀምር ከሱ በፊት ግን እሱ ነበረ። በኢተርኒቲ ውስጥ ታይም ክሊክ ማድረግ መቁጠር ከመጀመሯ በፊት እሱ በኢተርኒቲ ውስጥ ነበረ፣ በዘላለም ውስጥ ነበረ። ከአብና ከመንፈስ ቅዱስ ጋር ይኖር ነበረ። እሱ ያልነበረበት የሱ ኮቴ የሌለበት አሻራው የሌለበት ወደኋላ ቢሊየን ትሪሊየን ዓመት ሄደን አናገኝም። ትንቢተ ሚክያስ ምዕራፍ 5 ቁጥር 2 ላይ ይህንን ቆንጆ አድርጎ ያስቀምጠዋል። ከቁጥር 2 ጀምሮ አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከጥንት ጀምሮ ከዘላለም የሆነ በእስራኤል ላይ ገዥ የሚሆን ይወጣልኛል። በእስራኤል ላይ ገዥ የሚሆን ይወጣልኛል። ከየት? ከአንቺ ከቤተልሔም ከኤፍራታ። አወጣጡ ከጥንት የሆነ ይለዋል። ከጥንት ከዘላለም። ስለዚህ ጌታ ኢየሱስ ለዘላለም ይኖራል ብቻ አይደለም፣ የመጣውም ከዘላለም ነው። ኢተርናል ፓስት የሚባል አለ። ኢተርናል ፊውቸር ብቻ አይደለም፣ ወደ ኋላ መጨረሻ ከሌለው እሱ ሄደን እሱ የሌለበት እዚህ ጋር አልነበረም፣ እዚህ ጋር ጀመረ የምንልበት ቦታ የለም። እሱ የሌለበት የእሱ እግር ኮቴ አሻራ ያልተወበት የዘመን ወደኋላ የለም። ስለዚህ አወጣጡ ከዘላለም ነው፣ ከዘላለም እስከ ዘላለም ነው ጌታ ኢየሱስ።